ይህ እጄ ላይ የምትመለከቱት ሳዮን ይባላል። ይህኛው ደግሞ ሩትስቶክ ይባላል። ሳዮኑን አሁን በምላጭ እየላጥኩት ነው። ሳዮኑን በምላጭ ወይም ደግሞ በሌላ በስለታማ መንገድ በደንብ አድርገን ከታች ከላጨነው በስላሽ ከላጨነው በኋላ ሩትስቶኩ ላይ እናገናኘዋለን ማለት ነው። ወይም ደግሞ በሌላ ቋንቋ ወንዴና ሴት ማገናኘት ማለት ነው። ከዛ በላስቲክ በደንብ አድርገን እናስረዋለን። በላስቲክ ካሰርን በኋላ እንደምታዩት በሌላ ላስቲክ ደግሞ እንሸፍናለን ማለት ነው። ነፋስ እንዳይገባበት እንደዚህ ከሸፈንን በኋላ በምታዩት መልኩ ቆንጆ አድርገን እናስቀምጣለን ማለት ነው። ከዛም በኋላ ይህ ለተወሰነ ጊዜ እንደዚህ ከቆየ በኋላ እርስ በርስ ሲያያዝ ከነ ፌስታሉ እንተክለዋለን ማለት ነው። ሌላኛውን ፌስታል ብቻ አንስተን ማለት ነው። ከዛ በኋላ አቮካዶ 8 ዓመትና 10 ዓመት መጠበቅ ይቀራል። በ2 ዓመትና በ3 ዓመት የሚደርስ አቮካዶ እናገኛለን ማለት ነው። ይህንን ቤት ፎሎ ማድረግ እንዳትረሱ።